ሰዎች ተሻምተው የገዙትን የመስቀል ፍሎር ቤቶቻችን ተሽጠው አልቀው ጥቂት ቤቶች ብቻ ይቀሩናል። በግንባታ ፍጥነት ብዙዎችን እያስገረመ ያለ ድርጅታችን ለመኖሪያም ሆነ ለኢንቨስትመንት የሚሆኑ ቤቶችን በቅናሽ ዋጋ እየሸጠ መሆኑ ነው። ድርጅታችን የሚገነባቸውን ህንጻዎች በሙሉ በአጭር ጊዜ ውስጥ ማስረከብ መቻሉ ነው። ለምሳሌ ይሄ የምትመለከቱት የ14ኛ ወለል ፎቅ ህንጻ ገንብቶ የጨረሰው በ7 ወር ውስጥ ብቻ ነው። የህንጻውን ጥራት ደግሞ ወደ ውስጥ እንግባና ከባልደረባዬ ጋር አንድ ላይ ሆኜ አስጎበኛለሁ። ሰላም፣ እንዴት ናችሁ? እንኳን ደህና መጣችሁ። ይህ የምትመለከቱት በፍሎር 3 ቤት ያለው 2 ሊፍቶች አሉት። እንደምትመለከቱት ይሄ ሊቪንግ ኤንድ ዳይኒንጋችን ነው። ቆንጆ የሆነ ብርሃን ከጀርባ በፊት ለፊታችን ይታያል ማለት ነው። ከዚህ በተጨማሪ ሁሉም ቤቶች ኦር ባዝሩሞች፣ ኪችኖች ናቹራል ቬንቲሌሽን አላቸው። ሊቪንግ ኤንድ ዳይኒንግ እንዳያችሁት ነው። ከዚህ በተጨማሪ እዚህ ኮመን ባዝሩም ነው። በደንብ ናቹራል ቬንቲሌሽን ያለው ይሆናል ማለት ነው። ሰፋ ያለ ነው። ከዚህ በተጨማሪ ደግሞ ኪችናችን ስናይ ከኪችኑ ሁሉም ናቹራል ቬንቲሌሽን ያገኛል ያልኳችሁ በተመሳሳይ ይሄን ይመስላል ማለት ነውና ወደ ሁለተኛው ስንመጣ ደግሞ ሁለተኛው መኝታ ክላሳችን ነች። እዚህ ጋር ኪችን በተመሳሳይ ብርሃን ታገኛለች። ከዛው ሁለተኛው ክላሳችን ስንገባ በተመሳሳይ ቆንጆ የሆነ ቪው በዚህ የምትመለከቱት መንገድ ነው ማለት ነውና ሁሉም ቤቶች በደንብ ናቹራል ቬንቲሌሽን የሚያገኙ ቤቶች ነው ያሉን ማለት ነው። በፍሎር 3 ቤት 2 ሊፍቶች ብቻ ነው፣ ውስን ቤቶች ብቻ ነው የሚቀሩት። አዎ እናንተም የቀሩን ቤቶች ጥቂት ብቻ ስለሆኑ ተጨማሪ መረጃ ለማግኘትና ሳይት ለመጎብኘት ፈጥነው ይደውሉልኝ።